ሰላም እንዴት ናችሁ? ዛሬ እንግዲህ ፊታችንን ብርት ፍክት የሚያደርግልን በቀላሉ እነዚህ ነገሮች አሁን ምነግራችሁን ማሳያችሁን ነገሮች ብቻ በመጠቀም ይሄን የመሰለ ለፊታችን እጅግ በጣም ቆንጆ ከሩዝ በዋነኝነት ከሩዝ የተዘጋጀ የፊት ማስክ ይዤላችሁ መጥቻለሁ። አሰራሩም እጅግ በጣም ቀላል ነው። እነዚህን አራት ነገሮች ብቻ በመጠቀም ከነዚህ ከአራቱ ሶስቱን ቤት ውስጥ የሚገኝ ከሆነ በሶስቱ ብቻ በመጠቀም ፊታችሁን እነዚህ ኮሪያዎቹ የሚጠቀሙት አለ አይደለ እሱን የነሱን ፊት ውጥር ያለ ፊታችሁ ላይ ምንም ነገር ማዲያት የተጨማደደ እነሱ ነገሮች ፊታችሁ ላይ ያለውን ማንኛውም ነገር የሚያጠፋላችሁ እንዲሁም ደግሞ እጅግ በጣም የሚያሳምር እጅግ በጣም ፍክት የሚያደርግ ስለሆነ ሁላችሁም እንድትጠቀሙት ነው የምፈልገው። እንግዲህ እዚህ ጋር አሰራሩ አሁን ከዚህ ቀጥዬ እነግራችኋለሁ። የሚያስፈልገን ነገር ሩዝ ያስፈልገናል፣ ተልባ፣ አሎቬራ እና ሙዝ ያስፈልጋል። መጠኑ እናንተ እንደምትጠቀሙት ያክል ብዛቱ ያናክል እንትን የለውም፣ ግን አመጣጥናችሁ ሁሉንም በኩል መጠን አድርጋችሁ መጠቀም ትችላላችሁ። በመጀመሪያ እነዚህን እንግዲህ የምታዩትን ሁሉንም ስቴፑን እነግራችኋለሁ ማለት ነው። ተልባውን እንቀቅለዋለን በውሃ ከተልባው የተመጣጠነ ውሃ አድርገን እንቀቅለዋለን። ከዛ ጄሉን ስለሆነ የምንፈልገው ተልባውን እንቀቅለዋለን። የሁሉንም ያለውን ጥቅም በመጀመሪያ ልንገራችሁና ማለት ምንድነው አሁን እነዚህን ማድረጋችን ፊታችን ላይ የሚያመጣው ነገር ምንድነው ካላችሁ፣ ለምሳሌ ከሩዙ ከበጀመረላችሁ ሩዝ ፊታችንን ብርት የማድረግ ነገር ይሄ ግሎ ያደርግልናል። እነዚህ ዳርክ ስፖት የምንላቸው የፊት እነዚህ ጥቋቁር ነጠብጣቦች ፊት ለሚወጡ አሉ አይደለ እነዛን ነገሮች ያጠፋል። ተልባው ደግሞ ፊታችን ሃይድሬት እንዲሆን ያደርግልናል፣ ወዛማ እንዲሆን እንዳይደርቅ ያደርግልናል። እና ደግሞ በቃ አጠቃላይ ለፊታችን እጅግ በጣም አሪፍ ነው ማለት ነው። አሎቬራው እንደዛው የፊት መጨማደድ እንዲሁም ደግሞ በተለይ አሎቬራ ቡግር ካለብን ያንን ነገር ያጠፋልናል። በዋነኝነት አሎቬራው ለዛ ነው የሚጠቅመን። እና ደግሞ ሞይስቸራይዝ እንዲሆን ያደርግልናል። ድርቀት ራሱን የቻለ ፊታችን እንዲጎዳ ስለሚያደርግ ያንን ነገር ያስወግድልናል። ሙዙ ደግሞ ቫይታሚን አለው በውስጡ። ስለዚህ ለፊት ድርቀት የመከላከል ቻንሱ ከፍተኛ ነው ማለት ነው። ፊታችን እንዲወጠር ያደርግልናል። ስለዚህ ይሄን ሁሉ ጥቅም ካለው እነዚህን ደግሞ አራቱን ነገሮች አንድ ላይ ብንጠቀመው ለፊታችን ትልቅ ጠቀሜታ አለው ማለት ነው። ስለዚህ ሩዙን እንትን እንለዋለን ምንድነው እናበስለውና አብስለን እንፈጨዋለን ማለት ነው። ተልባውንም እንዳልኳችሁ አብስለን ጄሉን ነው የምንፈልገው። ሙዙና አሎቬራውን እንደዚሁ አዘጋጅተን እናስቀምጠውና አንድ ላይ ከሩዙ እና የሩዙን ውሃና ሩዙ ራሱን አንድ ላይ ነው የምትፈጩት። አንድ ላይ አድርጋችሁ ውሃ ትንሽ ሲቀረው ድርቅ እንዳይል ማለት ነው። ውሃውንም ሩዙንም በደንብ መብሰሉን ካረጋጋጣችሁ በኋላ አንድ ላይ አድርገን እንፈጨዋለን። ከምኑ ጋር ነው የምንፈጨው? ከተልባው ጄል ጋር። ተልባውን አጥላችሁ ከተልባው ከጄሉ ጋር አንድ ላይ አድርገን ሶስቱን አንድ ላይ እና ሩዙና ሙዙና አሎቬራውንም አንድ ላይ አራቱንም እንግዲህ አንድ ላይ አድርገን ምንድነው የሚቀረው የተልባው ፍሬ ብቻ አስወጥተን ሌላውን ሁሉንም አንድ ላይ አድርገን እንፈጨዋለን ማለት ነው። እንግዲህ ይሄንን ነው ዛሬ ይዤላችሁ የመጣሁት። ለፊታችን እንደነገርኳችሁ የእያንዳንዱን ጥቅም ስለነገርኳችሁ እጅግ በጣም እነዚህ አራቱ ነገሮች አንድ ላይ ሲሆን በጣም አሪፍ ነው የሚሆነው ለፊታችን። አሪፍ ለውጥ ማየት እንችላለን ፊታችን ላይ። ይሄንን እንግዲህ ከ15 እስከ 20 ደቂቃ ፊታችን ላይ ተቀብጠን ከዛ በኋላ ሞቅ ባለ ውሃ መታጠብ ከተቀባነው በኋላ ግን
ቴክስቸር ይኖረዋል ራሱ ያስታውቃችኋልና በሱ ማሳጅ ማድረግ ፊታችሁን ማሳጅ አድርጋችሁ ከ15 እስከ 20 ደቂቃ አቆይታችሁ መታጠብ ነው እና ለውጡ የምሬን ነው የምላችሁ በጣም አሪፍ ለውጥ ታዩበታላችሁ በሳምንት 3 መጠቀም ትችላላችሁ የሰራችሁትን ፍሪጅ ውስጥ በማስቀመጥ በደንብ ከድናችሁት ንፋስ የማያስገባ እቃ ነገር በእንደዛ አድርጋችሁ እየተጠቀማችሁ በሳምንት 3 መጠቀም ትችላላችሁ እና እየቀነሳችሁ ስትጠቀሙ ፍሪጅ ውስጥ የምታስቀሩትን በእጃችሁ መንካት የለባችሁም በሌላ እቃ እየቀነሳችሁ መጠቀም ትችላላችሁ ይሄ ነው እንግዲህ የዛሬው ይዤላችሁ የመጣሁት ነገር ይሄ ነው ወደፊትም እንግዲህ አሪፍ ጥሩ ቪዲዮዎችን ራሴ ላይ ያየሁትን ለውጥ እየነገርኳችሁ አቀርብላችኋለሁ ማለት ነው ተጠቀሙት ላለው ሰብስክራይብ ላይክ እያደረጋችሁ አበረታቱ